የስውሯ ማርያም ዛሬ እንባችሁን ትጥረግላችሁ። በሕይወት በር ላይ የተጋረደውን መጋረጃ የማርያም ልጅ ክርስቶስ ይግለጥላችሁ። ይገርማችኋል፣ በሕይወታችን የተዘጉብን ምዕራፎች የሚከፉት በእግዚአብሔር ነው። እግዚአብሔርን ብቻ ተስፋ አድርጉ ምእመናን። ከእግዚአብሔር ውጪ የሚያስብላችሁ የለም። ከእግዚአብሔር ውጪ የሚረዳችሁም የሚረዳችሁም የለም። እስቲ እግዚአብሔር በሉ። የሚረዳን ደግሞም የሚረዳን ነው። ድብቅ ጸሎታችሁን መድኃኔዓለም ይስማላችሁ። ለሰው ያልነገራችሁትን ያዳምጥላችሁ። ለብቻችሁ በር ዘግታችሁ የምታለቅሱበትን ጉዳይ የስውሯ ማርያም ዛሬ እንባችሁን ትጥረግላችሁ። ለቅሶ ከቤታችሁ ታስወግድላችሁ። እንባ ከቤታችሁ ታስወግድላችሁ። መከራውን ከቤታችሁ ታስወግድላችሁ። በትዳራችሁ አልቅሳችሁ ይወጣችሁ፣ በኑሮ ተማራችሁ ይወጣችሁ፣ በንግዱ ተማራችሁ ይወጣችሁ፣ ከእጃችሁ ያለው ተበትኖባችሁ ተስፋ ቆርጣችሁ የመጣችሁ የኔ ቀን አብቅቷል፣ የኔ ጊዜ አልፏል፣ የኔ ፀሐይ ጠልቃለች ብላችሁ ተስፋ የቆረጣችሁ የሞት ያክል ቀብረ የረሳውን ነገር እግዚአብሔር ከመሬት ቆፍሮ እንደገና አንስቶ በእግሩ ያቆምልሃል። ወደ ቤት ስትሄድ የጎደለው ሞልቶ ይጠብቃል። ወደ ቤት ስትመለስ መራራው ጣፍቶ ይጠብቃል። ወደ ቤት ስትሄድ ያልተፈቱ ነገሮች ሁሉ ተፈቶ ይጠብቀዋል። እናምናታለን የጌታን እናት የኢየሱስን እናት። እናም ስራ ትሰራለች፣ ቤት ገብታ ስራ ትሰራለች። የምታስተካክል የምትፈታ እናት ናት።